ሰላም ቤተሰቦቼ፣ ለሁላችሁም ሰላም እግዚአብሔር ይብዛላችሁ። ህንጻ ስናሰራ በጣም ከባድ የነበረውን ስራ ቅዱስ አማኑኤል በታምራቱ እንዴት እንዳቃለለው ያየሁበትን ድንቅ ታሪክ ልንገራችሁ። ይህ የምታዩት በሲዳማ ሀገረ ስብከት በዳራ ወረዳ ቤተ ክህነት በምንጭሾ የሚገኘው ቅዱስ አማኑኤል ቤተክርስቲያን ነው። ቦታው በ2010 ዓ.ም ተፈቅዶ በብፁዕ አቡነ ገብርኤል መስከረም 2011 ተባርኮ የመሰረት ድንጋይ ተቀመጠ። መቃኞ ተሰርቶ ታቦተ ህጉ ከገባ አሁን 7 ዓመታት ሆኑት። በጥቅምት 2014 ዓ.ም ደግሞ የዋናውን ህንጻ ግንባታ ጀምረን አሁን እዚህ ደረጃ ማድረስ ችለናል። ቦታው በጣም ተዳፋትና ድንጋያማ ነበር። መሬቱ ተጠርጎ ወደ ስራ ሲገባ ደግሞ ይባስ ብሎ ሙሉ በሙሉ አለትና ድንጋይ ሆነ። በዚህም ምክንያት በጣም በሚገርም ሁኔታ ለ12 የህንፃ ግንባታ ጫማዎች የሚሆን የቁፋሮ ስራ ብቻ ከ3 ወር በላይ ወሰደብን። የጉልበት ሰራተኞቹ ድንጋዩን ሲያዩ ስራውን ሳይጀምሩ ይመለሳሉ። እንዲሁም አንድ ቀን ውለው ድጋሚ አይመለሱ። በዚህ መሃል ግን ቅዱስ አማኑኤል ታምራት አደረገ። ለእነዚህ ምስሉ ላይ ለምታዩቸው 2 ወጣቶች ልዩ ጽናት ሰጣቸው። በሜትር ኮንትራት እየተቀበሉ ቁፋሮውን ብቻቸውን አጠናቀቁት። በመጨረሻም የመሰረት ጫማዎችን በዚህ መልክ ማቆም ቻል። የቅዱስ አማኑኤል ታምራት ግን በዚህ ያበቃ። በቀጣይ ቪዲዮ ያጋጠመንን ሁለተኛውን አስገራሚ ታምራት ይዤላችሁ እመጣለሁ። ቪዲዮውን ላይክ እና ፎሎው እያደረጋችሁ ጠብቁት። ለህንፃ ግንባታ ድጋፍ ማድረግ ለምትፈልጉ በዚህ አካውንት ማስገባት የምትችሉ መሆኑን አሳውቃለሁ።